ደክሞኛል ብላችሁ የት ትሄዳላችሁ? አቅቶኛል ብላችሁ የት ትሄዳላችሁ? የት ትጠፋላችሁ? ማን ያጽናናል ከኢየሱስ ውጪ? እኔ ቤተሰቦች ሁሉም ውሸት ነው። ሁሉም በፍጹም እውነት አይደለም። አንድ ነው ከነቆሻሻ ማቀፍ የሚችል እኔ ቤተሰቦች ያዋጣል ይሄን ጌታ ማምለክ፣ ያዋጣል ይሄን የምህረት ጌታ ማገልገል። በሉኑ ልላችሁን የመጠበቀ በሉ እንዳትርቁ፣ ልብ እንዳይርቅ እጁ ተከፍቶ አሁንም እየጠበቃችሁ ነው። አለ ይሄ ጌታ አለ። ይሄው ሉቃስ በወንጌሉ ምዕራፍ 15 ላይ ነግራችሁ ነው የምፈጽመው። በወንጌሉ ምዕራፍ 15ኛው ምዕራፍ ላይ ታስታውሱ ከነበረ ስለ ሁለቱ ልጆች ይነግረን የለ? በአንድ ቤት ስላሉ አንድ አባት ስላላቸው አባታቸው ሀብታም ስለሆነ አንዱ በቤት መኖር የመረጠ፣ አንደኛው ደግሞ ድርሻውን ይዞ መጥፋት የመረጠ አያዋጣኝም አልፈልግም ያለ እና ምኞቱን ይዞ ሄደ እና ታስታውሱ ከነበረ አለቀ ሚል ቃል ትዝ ይላችኋል? አቤት ይዞ የወጣው አለቀ። ማያልቅ አባት ነው። የሚያልቅ ነገር ነው እኮ እኛ ብዙ ጊዜ ይዘን የምንንቀሳቀስ በቃ ያኖረናል ምን ነው የኛ ነው። የኛ ያልቃል፣ የኛ ውበት ያልቃል፣ የኛ ትጋት ያልቃል፣ የኛ ጥበብ ያልቃል። የኛ ነገር ማያልቅ ከአባት ጋር የመኖር ሀብት ነው። አሜን። አለቀበት። ከዛ በጣም ህይወቱ ከባድ ነገር ውስጥ ገባ። ደከመው። ወዴት አባቴ ልሂድ አለ። መሄጃ ለካ ይጠፋል። ተቀባዮቻችን የሚቀበሉን ከአባት ጋር ባለን ውበት ነው። ከአባት በራቅን ማግስት ያለንን ማንም ሊቀበለን አይችልም። እና መጽሐፍ እንደሚናገር ከእሪያዎች ጋር ለመብላት ተመኘ። ህይወቱ ከባድ ነገር ውስጥ ወደቀ። አንድ ቀን ግን ወደ ልቡ ተመለሰ ይላል። እንዴት ደስ ይለኛል ይሄ ቃል። ወደ ልቡ ተመልሶ በአባቴ ቤት ያሉ እኮ ጠግበው ይተርፋቸዋል። ልጅ ሆኑ አይደል ባሮች ሆኑ በዛ ቤት የሚያገለግሉ ነው። ልመለስና እንደሆነ ነገር እስኪ አባቴ ባለበት ልኑር። እሱ አባት ነኝ አይበለኝ፣ እኔ አባቴ ባለበት ብዙ ነገር ትርፍ ነው አለ። አሹ እግዚአብሔር ቃል እንደሚናገር መጣ። ከሩቅ ግን ይላል መጽሐፍ ሲናገር አባት በደጅ ቆሞ ከሩቅ አየው ይልና ልጁም ወደ አባቱ ሮጠ ሚል ቃል አታገኙ። አባቱም ይላል ወደ ልጁ እየሮጠ አቀፈው። አሁን በምን ሊኖር ነው? ድርሻውን ጨርሷል። አሁን በምን ሊኖር ነው? ያለውን አጥቷል ብላችሁ ስታዩ መጽሐፍ ሲናገር ካባውን አውልቆ አለበሰ፣ ቀለበቱን አውልቆ አጠለቀለት፣ በቤት የነበረውን ፍሪዳ አረደለት። በአባት ስቲል አባት አለ። የጨረስኩት የኔን አቅም የኔን ጉልበት ሊሆን ይችላል። አባቴ እስካሁን ሀብታም ነው፣ የምህረት ባለጠጋ ነው። እንደገና ይመልሰኛል፣ እንደገና ወደ ነበርኩበት ሳቅ ይመልሰኛል። ቀና በሉና እዩት የፍቅር አይኑን። ዛሬም በእናንተ ላይ ነው የኔ ቤተሰቦች። ምናልባት አላውቅም ይሄን መልእክት ለምን በፊታችሁ ይዤ እንደመጣው። አለቀ ብትሉ ሰዎች ካላችሁ ያለቀው የእናንተ ነው። የአባት ይቀጥላል። የአባት ምህረት ይቀጥላል። የአባት ይቅርታ ይቀጥላል።